እኔ አሁንም ለእህቶቼ አስቀድሜ ማስጠንቀቂያ ልስጥ፣ ማለት ማሳሰቢያ ልስጥ። እንዲዘንጡ ነው የምፈልገው፣ እንዲያምርባቸው ነው የምፈልገው፣ እንዲዋቡ ነው የምፈልገው። ይሄ ልብስ እኔ ላይ ያምርብኛል ወይ ብለው እንዲጠይቁ ፈልጋለሁ። ለወንዶች እኔ አንደኛ የማስቀምጠው ንጹህ መሆን፣ መኪናዋን ለማሳየት መስተዋት አውርዶ መነጽር አድርጎ እጁን አውጥቶ ምናምን። አሁን ኢትዮጵያዊ ነቅቷል፣ ኢምፕሬስድ አይሆንም በዛ። ያ መስታወት ፊት ምንም ነገር ሳይኖር የምታየው መልክ፣ ያ መልክሽ በጣም ቆንጆ መልክ ነው። የሴቶችን የውጭ ውበት በወንድ እይታ እና ደግሞ እኔ ለእህቶቼ ልነገር የምፈልገውን ነገር እናገራለሁ። አሁን ግን እኔ እንደ አንድ ወንድ ለሴቶች ልናገር፣ ለእህቶቼ፣ ለጓደኞቼ፣ ለሴቶች የምናገራቸው ነጥቦች አሉኝ። 7 ነጥቦች በአጭሩ። አንደኛ፣ ሁሉን ነገር አውልቀው ሂውማን ሄር ሳይኖር፣ አይላሽ ሳይኖር፣ ፊታቸውን በሳሙና ከሆነ የሚታጠቡት በሳሙና ታጥበውት፣ በፌስ ዋሽ ከሆነ በፌስ ዋሽ ታጥበው፣ ፊታቸውን ታጥበው ሙሉ በሙሉ ምንም ትርፍ ነገር ሳይኖር በመስተዋት ፊት ቆመው ራሳቸው ነው። አንድ ሜካፕ ሳይኖር፣ ኖ ሊፕስቲክ፣ ኩል የለም፣ ፓውደር ምንም ነገር የለም። እንደዛ ታጥበው ፊታቸውን በውሃና በሳሙና በሚታጠበው ታጥበው እህቶችን መስተዋት ፊት እንዲቆሙ እፈልጋለሁ። ያ መስተዋት ፊት ምንም ነገር ሳይኖር የምታየው መልክ፣ ያ መልክሽ በጣም ቆንጆ መልክ ነው። እግዚአብሔር የሰራው ለሁሉም ነው። እድሜ ትንሽ ለየት አድርጎት ሊሆን ይችላል። ወልደሽ ትንሽ ወፈር ብለሽ ሊሆን ይችላል። ግን ያለምንም ሜካፕ መስተዋት ፊት ቆመሽ የምታያት እሷ፣ ያቺ ፊት እሷ ቆንጆ ነች፣ እግዚአብሔር የሰራት ነች፣ ግሩምና ውብ ሆኜ ተፈጥሬያለሁ እናመሰግናለሁ እንደሚል ያለምንም ድጋፍ ቆንጆ ነች። ሁሉም ሴቶች ቆንጆች ናቸው። ያለ ውበት የተፈጠረች ሴት የለች። ይህን እንዲያውቁ ፈልጋለሁ። ያለምንም ጭማሪ። አንድ ቤት። ሁለተኛ፣ አንድ ፋሽን በሚመጣበት ጊዜ ሴቶች ጥያቄ እንዲጠይቁ ፈልጋለሁ። ፋሽኑ መጣ። የፋሽኑ ሶርስ ሆሊውድ ሊሆን ይችላል። ዩዥዋሊ ከሆሊውድ ነው የሚመጣው። ሬድ ካርፔት ላይ አክትረሶች ለብሰው ይነሳሉ። ከዛ እሱ ፋሽን ሆኖ ይመጣል። ወይም የፋሽን ኢንዱስትሪ ትልቅ ስለሆነ ያመጣል። ሴቶችን መጠየቅ እንፈልገው ይሄንን ነው። ይሄ ፋሽኑ መጣ፣ ይሄ ልብስ እኔ ላይ ያምርብኛል ወይ ብለው ሊጠይቁ ፈልጋሉ። ግን እኔ ላይ ያምርብኛል ወይ ብለው ይጠይቁ። ለምሳሌ አሁን ሲለበስ የማየው ልብስ አለ እንደዚህ ወርዶ፣ ብዙ ሴቶች ሲያደርጉ ያሉ እንደዚህ ወርዶ ጡት ማስያዣ የሌለው፣ ከዛ ዝም ብሎ የወረደ እንደዚህ ክፍት የሆነ ፋሽን መጣ እንበል። አንዲት ሴት ፋሽን ስለሆነ ብቻ ማድረግ የለባትም። እኔ ላይ ያምራል ብላ መጠየቅ አለባት። ምክንያቱም እሷ ልዩ ሴት ነች። ቀሚስ እንደዚህ የተቀደደ መጣ፣ ከዚህ ጀምሮ ታች ድረስ የተቀደደ ቀሚስ መጣ፣ ፋሽን ሆኖ ይምጣ፣ አንቃወምኛ። ግን ለሴቶች እህቶች የምለው ይሄኛው ስታይል እኔ ላይ ያምራል ወይ ብለው ይጠይቁ። ካማረባቸው ያርጉ። ግን የኔ ፖይንት ምንድን ነው? የግድ ፋሽን ሆኖ ስለመጣ ብቻ ማድረግ የለባቸው። ፋሽን ሆኖ ስለመጣ ብቻ ማድረግ የለባቸው። መጠየቅ አለባት። ይሄኛው ፋሽን እኔ ላይ ያምራል፣ ካላማር ይምጣ፣ ፋሽን ተይው። ፋሽን ሆኖ ስለመጣ የግድ ማድረግ የለባትም። ስለዚህ ሁለተኛ ነጥብ ይሄ ነው፣ እኔ ላይ ያምራል ወይ ነው። ሶስተኛው ነጥብ በሚለብሱበት ጊዜ፣ አሁን ስለ ውጭ ውበት ስለሆነ የምናወራው፣ ተመችቶኛል ወይ ብሎ ይጠይቁ። ተመችቶኛል ወይ ማለት ነው። ለምሳሌ አጭር ቀሚስ ይለብሳሉ ሴቶች አይደል? አጭር ቀሚስ እዚህ ድረስ የሚደርስ ይለብሳሉ። ግን ኮምፈርተብል አይደለም። እንደዚህ ይስባሉ፣ በጣም ይስባሉ። ከዚህ ይጨነቃሉ። እግራቸውን ለማጣመር ፈልገው እንዴት ተደርጎ ለምን ትጨነቃለች? ይሄኛው ፖይንት ይሄ ነው። ሶስተኛው ፖይንት
ተመችቶኛል ወይ? አማይ ኮምፎርታብል? እዚህ ውስጥ የለበስኩት ልብስ ስወጣ አስጨንቆኝ ነው የምውለው ወይስ ኮምፎርታብል ሆኜ ደስ ብሎ ነው የምውለው ብሎ ይጠይቁ። ስለዚህ ሶስተኛው ፖይንት ይሄ ነው፣ ይመቸኛል ወይ? ለሰርግ ለምናምን እንደዚህ ፕሮግራም ላይ ሃይ ሂል ጫማ ይደረጋል አይደል? ኦኬ ለትንሽ ሰዓት ከሆነ ግን ቀኑ ሙሉ አድርገውት እግራቸውን አሟቸው ዲስኮምፈርት የሚሰጣቸው ከሆነ ለምን ይሰቃያሉ? ሪላክስ አድርጌያለሁ፣ ተመችቶኛል። ሶስተኛው ፖይንቴ ነው። አራተኛው ፖይንቴ ከተፈጥሮ ርቅ ያለው ወይ ብለው ይጠይቁ። ከተፈጥሮ ርቅ ያለው ወይ? አሁን ለምሳሌ ሂውማን ሄር ይደረጋል፣ ያደርጋሉ። አሁን በጣም ብዙ ሴቶች ናቸው የሚያደርጉት። ኖ ኮሜንት፣ አልቃወማቸውም። አለ በኋላ ልናወራቸው የምንችላቸው ነገሮች አሉ፣ መደገፊያ አይደለም። ግን አረጉ። ካረጉ ግን ከነሱ ፊት ጋር የሚመች ወይም ደግሞ ጸጉሯ ነው አይደለም ብሎ የሚያከራክር ሂውማን ሄር ነው መሆን የለም። የሷ ጸጉር ነው ወይስ አይደለም ብሎ ጸጉሯ ነው አይ አይደለም ኤክስቴንሽን ነው ብሎ የሚያከራክር መሆን አለ። ግን በጣም ትልቅ በጣም ረዥም ሸክም የሆነ እና ገና አይቼው እንደዚህ ሂውማን ሄር ብዬ የምጀምረው መሆን የለበትም። ሲያደርጉም ከፊታቸው ጋር የሚስማማ የሚቀላቸው የእነሱን ጸጉር የሚመስል የሚያታልል ቢሆን ይሻላል ብዬ አስባለሁ። እና ይሄ ነው። ከዚሁ ጋር ተያይዘው ደግሞ ሌላው ፖይንት ፌሻል ይሰራል። አልቃወማቸውም። አሁን ግን መልኳን የሚቀይረው ከሆነስ መልካቸው ይቀይራል። ከአንድ ወዳጅ ጋር ራት ልንበላ ገባን ባለፈው እና አንድ ቦታ 5 ሴቶች መጡ። 5 ሴቶች መጡ። እንደዚህ ዘው ብዬ ሳያቸው አንድ ነው መልካቸው፣ አንድ ናቸው። መለየታችን እችን ከዚች መለየታችን ይስቃሉ። ለምንድን ነው መልኳ እስኪጠፋ ድረስ የሚሰራት? አንዳንዴ እኮ ትላልቅ ቶክሾ ላይ ቀርበው ማን ነበረች ብለሽ ታስቢያለሽ። የምታውቂያትን ልጅ ለምንድን ነው ለውጧታል፣ ሙሉ በሙሉ ለውጧታል። አታውቂያትም ወይ ስሟ ሲነገር ወይ ድምጿን ስትሰሚ ነው የምታውቂያት። እንደሱ መሆን የለበትም። ትንሽ ላይት ቢሆን ይዋቡ ይመርባቸው። ግን ከተፈጥሮዋ ጋር የተቀራረበ በተለይ ሜካፕ አርቲስቶች ነው ማናገር የምፈልገው፣ እንደዛ አታድርጓቸው ፕሊዝ። እህቶቻችን መልኳን አክሰንቹዌት ለማድረግ ያላትን ውበት ጨምሮ ለማውጣት የበለጠ እንዲያምርባት ነው እንጂ ሙሉ በሙሉ ተለውጣ እሷን አትመስልም። እና ከተፈጥሮ መራቅ ያለባቸው ናቹራል ከሆነው ነገር ያለውን ውበት አክሰንቹዌት የሚያደርግ የሚጨምር ነገር ነው መደረግ ያለበት እንጂ ኮምፕሊትሊ መልኳን የሚያጠፋ መሆን የለበትም ብዬ ይህን ደግሞ አስባለሁ። 5ኛ ነጥቤ ለእህቶቼ አሁን በጥሩ ሁኔታ እየነገርኳቸውን እንደ ታላቅ ወንድም፣ 5ኛው ይሄ ኦቨር ኤክስፖዠር፣ የተጋለጠ ከመጠን በላይ የተጋለጠ ሰውነት። ሴቶች አንዳንድ ሰውነታቸው ሲሸፈን ነው የሚያምረው፣ ያጓጓል ማለት ሲሸፈን ያምራል፣ ያጓጓል። እግር ይታያል፣ ጭን ግን በጣም አይገለጥም። ሲምደረት አካባቢ ዝም ብሎ እስከ ታች ድረስ እንትኑ ራሱ የሆነ ክት የሆነ የተሸፈነ የሚያጓጓ ሰውነት የሚሆነው ሲሸፈን፣ በሙሉ ተገልጦ ከመጣ ግን በቃ እኮ ምንም የቀረ ነገር የለም። እና እንደዛ ባይሆን ኤክስፖዠሩ ዲሰንት የሆነ እስከተወሰነ ደረጃ የሆነ ኤክስፖዠር ቢሆን ከመጠን በላይ ባይጋለጡ ደግሞ ያምራል፣ የበለጠ ነው የሚያምረው። እንደው የሚወዳትም ሰው ይጓጓል። እዛ የተሸፈነው ስር ያለውን እኮ እያሰበ ይጓጓል እንጂ ተገልጦ ከቀረበ ግን ጥሯል። ስለዚህ ኦቨር ኤክስፖዠር ባይሆን፣ ሴዲዩሲንግ ባይሆን ማለት ወንድን ለሌላ ፍላጎት የሚያነሳሳ ባይሆን ልብሱ ደስ ይለኛል። እንደዛ ቢሆን ደስ ይለኛል። እና ይሄ ነው 6ኛው 7 ናቸው ያልኩሽ። 6ኛው ነጥቤ ስትለብሽ ልብስ መጠየቅ ያለባቸው እኔ ስለብስ ይሄንን ልብስ አሁን ስለ ውጭ ውበት ስለሆነ የምናወራው እኔ ይገልጠኛል ወይ፣ እኔነቴን
የኔ አይደንቲቲ ማንነቴን ይገልጣል ወይ ብሎ መጠየቅ አለባቸው። አንዳንዴ በቃ የራስሽ ጓደኞች የሆኑ ታገኝና ከዛ የለበሱት ከእነሱ አይደንቲቲ ጋር አይሄድም፣ አብሯቸው አይሄድም፣ እነሱን አይገልጥም። ምክንያቱም አለባበስም የአውተር ኤክስፕሬሽን ነው፣ ኤክስፕሬስ ነው የምታደርጊው። በአለባበስሽ ውጫዊ ነገርሽን ነው ገልጠሽ የምታሳየው እና እኔ ይገልጠኛል። ኤሌጋንስ እወዳለሁ። ኤሌጋንስ በምድር ላይ በጣም የምወዳት ሴት ማመሰለች በህይወት የለችም አሁን። ፕሪንሰስ ዲያና ነበረች። አቤት አለባበስ፣ አቤት ኤሌጋንስ፣ ቀሚሶቿ፣ አለባበሷ ደንበኛ የኤሌጋንስ ምሳሌ ነች እና ኤሌጋንት የሆነ ዲሰንት የሆነ እንደዚህ አይነት አለባበስ ቢለብሱ በጣም ደስ ይላል። አሁን የኔ ከህዲ እህቶች የመጀመሪያዋ ታላቋ በጣም አሪፍ ነች ስትለብስ፣ ዲሰንት ነው ወይ ኮት ታረግና እንድቻጠፍ ታረግና ከጂንስ ጋር አድርጋ እንዴት እንደምታሳምረው ልነግርሻችን። አስቴር ማህረነት ትባላለች እና በጣም ኤሌጋንስ አላት እና ኤሌጋንስ ያለው እነሱን የሚገልጥ ውጭ ያለው ነገር በሙሉ እነሱን የሚገልጥ መሆን አለበት። የመጨረሻው እና ሰባተኛው ኢዚት ወርዚት ወጪው በጣም ኤክስፔንሲቭ እንደሆነ እየሰማን ነው። ወጪው ይገባዋል ወይ ብሎ ደግሞ መጠየቅ ያስፈልጋል። እና ወጪው የሚደረገው ለፀጉሩ የሚደረገው ለፊት እንዳልኩሽ ነው። ፊቷን ታጥባ መስተዋት ፊት ቆማ ታምራለች። ከዛ ላይት ነገር የበለጠ ውበቷን ያወጣዋል። ግን ወጪው ይገባዋል ወይ ብሎ መጠየቅ። ይሄ ኤክስቴንሽኖቹም ምኖቹም አይላሹም፣ እውነት ለመናገር አይላሽ ይጨንቀኛል። ጨንቀኝ ነገር እሱም ሲተልቅ እንዳልጋፋቸው አሁን እኔ እሺ እንዳልጋፋ ብዬ ነው። እና ወጪው ከዛ ደግሞ እኛ ሀገር እንኳን ብዙ የተለመደ አይመስለኝም። ሰርጀሪው የአፍንጫ ማስተካከል አለ፣ ሪኖፕላስቲ ይባላል። የከንፈር ማስተካከል፣ የጡት ማስተካከል ወጪው ይገባዋል ወይ ብሎ ማሰብ ይጠይቃል። ሌላው በጣም መሸወድ የሌለባቸው ዲዛይነር ልብሶች ተብለው ተሴም እኮ እቃ ነው ግን የሆነ ክርስቲያን ዲዮር ምናምን ተለጥፎበት የሚወጡ ደግሞ ልብሶች አሉና ወጪ ይገባዋል። ስለዚህ ፊታቸውን ታጥበው ይዩት። ያ ኔቸር ቢዩቲ በጣም ቆንጆ ነው። እኔ ላይ ያምራሉ ወይ ብለው ይጠይቁ። ፋሽኑ ሲመጣ ሲያደርጉት ተመችቶኛል ወይ ኮምፈርተብል ነኝ ወይ ብለው ይጠይቁ። ከተፈጥሮ በጣም አርቆኛል ወይ ብለው ይጠይቁ። መልኬን ለውጦታል ወይ ብለው ይጠይቁ። ከመጠን በላይ ተጋርጫለሁ ወይ ብለው ይጠይቁ። የለበስኩት ልብስ የአውተር አፒረንሴ እኔን ይገልጠኛል ወይ ኤሌገንት ነው ወይ ብለው ይጠይቁ። ወጪው ደግሞ ዲዘርቭ ያደርጋል ወይ ብለው ይጠይቁ። እነዚህም 7 ነጥቦች በሴቶች ውበት ላይ የኔ ኮሜንቶች ናቸው። እኔ አሁንም ለእህቶቼ አስቀድሜ ማስጠንቀቂያ ልስጥ፣ ማለት ማሳሰቢያ ልስጥ። እንዲዘንጡ ነው የምፈልገው፣ እንዲያምርባቸው ነው የምፈልገው፣ እንዲዋቡ ነው የምፈልገው። ናቹራል ማለት የተፈጥሮ ፍላጎታቸው ልጆቼ እኮ ይዋባሉ። የራሴ ልጆች 2 ሴት ልጆች። ግን ፕሮዳክቱን ቼክ ያድርጉ። ፕሮዳክቱ ከየት ነው የመጣው? እንዴት ነው የመጣው? እንዴት ነው የተገኘው? እኔ ልጠቀምበት ይገባል ወይ ብለው ማሰብ። ከዛ ደግሞ ፀጉሬን እየጎዳው ነው ወይ ወይስ ኮምፕሊትሊ በዛ ላይ ዲፔንደንት ሊያደርገኝ ነው ብሎ ማሰብ እና በጣም ሴሌክቲቭ ይዋቡ፣ ይመርባቸው፣ ይዘንጡ በጣም እንደፈለጉ ግን እያጠኑ ሶርሱ ከየት ነው የመጣው ኢምፕሊኬሽን አለው ወይ ብለው እየጠየቁ በእውቀት እንዲዋቡ እፈልጋለሁ። ዘንጡ፣ ይመርባቸው፣ ተዋቡ። ቢሴሌክቲቭ መጠኑ ከመጠን አይለፍ፣ መልካቸው አይጥፋ። ቢዩቲ ላይ ደግሞ የምትሰሩ ባለሙያዎች ደግሞ አስቡላቸው፣ ለልጆቻችን ራሩላቸው። መልካቸውን አታጥፉት። ያንን የመሰለ ፊት በጣም ቀብታችሁ ሌላ ሰው አታስመስሏቸው ፕሊዝ። አሁን ይሄ ወንድማዊ ምክር እንደማይናደዱብኝ እርግጠኛ። እኔ ደግሞ ወንድም ለወንድም ለጓደኞቼ ለወንዶች ደግሞ እኔ ጥቂት ነጥቦችን ልጨምር። አንደኛው እኔ በግሌ የማምንበት የወንድ ልጅ ውበት ብዬ የማምነው ክሊንሊነስ፣ ንጽህና ለወንዶች እኔ አንደኛ የማስቀምጠው ንጹህ መሆን። ቤት እኔ መጀመሪያ የማደርገው ጠዋት ምን መሰለሽ? ጠዋት ተነሳሁ ቀጥታ ቀዝቃዛ ሻወር ውስጥ ነው የምገባው። ኤቭሪ ሲንግል ዴይ ቢያንስ ላለፈው 30 ዓመት
ሚስ አድርጌያለሁ። አውሮፕላን ላይ ካልሆንኩኝ በስተቀር ፍላይት ላይ ጠዋት ተነስቼ ለዛውም ኮልድ ሻወር ነው የምወስደው። ኮልድ ሻወር ደግሞ በጣም ጥቅሙን አንድ ዩኒቨርሲቲ ኦፍ ካሊፎርኒያ LA UCLA የሚባላል ጥናት አጥንቷል። አሁን ጊዜ አይበቃም እሱን ለማውራት። ልጆቼም ለምደው አሁን ልጆቼ ከኔ ጋር ናቸው። እነሱም ለምደው አሁን ኮልድ ሻወር ነው የሚሉት እና ሙቋ በቃ ለእቃ ነው እኛ ቤት እና ንጹህ ከላይ ከራስ ፀጉር እስከ እግር ጥፍር ድረስ ንጹህ ይሁን አንድ ወንድ። ያ በቂ ውበት ነው። ንጹህ ከሆነ አንድ ወንድ ሌላ ብዙ አይፈጅም። በጣም ንጹህ ነው እና እንዳልኩሽ ነው። እኔ እንትኑ ብቻ አይደለም እኮ ሰው በየቀኑ ሻወር ሲወስድ እንዲህ ምን የመቆሸሽ ስሜት ይመስላቸዋል። አይደለም፣ ፍሬሽ ያደርጋል። በጣም ጠቃሚ ነው እሱ። ስለዚህ ክሊን መሆን፣ ውጭም ያለው የሚለብሱትም ነገር ክሊን ቢሆን ለወንድሞቼ እመክራለሁ። ሁለተኛው አለማሸብረቅ፣ ከመጠን በላይ አለማሸብረቅ። ወንድ ልጅ ብልጭልጭ አለመሆን። ድሮ አንድ ሰባኪ ነበረ ግርማ ቦጋለ የሚባል እና ምን ይላል መሰለሽ፣ የክሪስማስ ዛፍ መስለሽ አትምጪ ቤተክርስቲያን ይል ነበር። ወንዶች እንደዛ መሆን የለባቸው፣ ማሸብረቅ የለባቸው። ማለት ይደረጋል፣ ግን ከመጠን በላይ እዚህ ጋር ብዙ ነገር፣ እዚኛው ጋር ብዙ ነገር፣ እዚህ ጋር በጣም ብዙ፣ እንደዛ ማብለጭልጭ የለባቸው። እንትን ነው አይጠቅምም፣ አያስፈልግም። እና እሱን ቢቀንሱ ደስ ይለኛል የሚያደርጉ ማለት ነው። ሶስተኛው የእነሱም 7 ነው። አንድ ወንድ ፕሬዘንተብል ይሁን። ፕሬዘንተብል ማለት ለሚሄድበት ቦታ የሚመጥን አለባበስ ይልበስ። ንጹህ ይሁን። ከዛ ፕሬዘንተብል ሲቀርብ እዛ ቦታ ላይ ሰው ቢሮ ከሆነ የሚሄደው፣ ለኢንተርቪው ከሆነ የሚሄደው ራሱን ፕሬዘንተብል ያድርግ። እኔ ለሕክምና ልሰራ ጉድ ሼፐርድ ስገባ ኢንተርቪው ያደረጉኝ 2 ትላልቅ ሴቶች ነበሩ እና አዩኝና ኢንተርቪው ያደረጉኝና እኛ የፈለግነው ትንሽ እንደው ጠና ያለ በእድሜው ከፍ ያለ 26 ዓመቴ ነበር። ጠና ያለ ሰው ነበር የፈለግነው፣ ትንሽ ሽበት ያለው ምናምን። አንተ በጣም ያርቱ ያንጋል ግን አሉ ማረሰው ፕሬዘንተብል ነህ ማለት የሚመጡትን ታካሚዎች ታሳምናቸዋለህ፣ እድሜ ትንሽ ቢሆንም አሉ እና ቀጠሩ። ፕሬዘንተብል መሆን ለሚሄዱበት ቦታ። አሁን አባቶች አይተሻል፣ ልብሳቸው ንጹህ ነው፣ ካኪያቸው ጽድት ብሎ የታጠበ፣ ከዛ ተኩሰው ምናምን አምሮባቸው ሲወጡ ትላልቅ ሰዎች እንደዛ ፕሬዘንት ለሚሄዱበት ቦታ፣ ለሚገቡበት ቦታ የሚመጥን አለባበስ ቢለብሱ ጥሩ ነው። 4ኛው ሾዊ ያለመሆን ወይም ቃሉን ላለመጠቀም ነው። ልተወው በቃ ለማሳየት ነገሮችን ባያረው። ምሳሌ ቆንጆ መኪና ይኖረዋል፣ ግን መኪናዋን ለማሳየት መስተዋት አውርዶ መነጽር አድርጎ እጁን አውጥቶ ምናምን። አሁን ኢትዮጵያዊ ነቅቷል፣ ኢምፕሬስድ አይሆንም በዛ እንደዛ አይነት ነገር አለማድረግ። ከዛ ደግሞ ወጣ ስትይ እኔ ዱባይ መጀመሪያ ሄድኩኝ ጊዜ መንገዱ በሙሉ መርሴዲስ፣ ሌተስት BMW፣ ቪኤት እዚህ የምንዘንጥባቸው መኪናዎች እዛ ባጃጅ ናቸው። መንገዱ በሙሉ እንደዛ ሌተስት መኪናዎች ናቸው ያሉት እና እንደ ሾቢ አለመሆን፣ ለታይታ አለመንዳት። መኪና ቱል ነው፣ ከአንድ ቦታ ወደ ሌላ ቦታ የምትሄጅበት ነው እና ሾቢ አለመሆን ይመስለኛል። 5ኛው ከእድሜ ጋር የሚመጡ ለውጦች አሉ። ለምሳሌ ራስ በራነት፣ ራስ ፀጉር ቀስ እያለ ይገባል፣ ፀጉር ይሸብታል። እነዚህን አክሴፕት ማድረግ፣ ግሬስፉል አክሴፕት ማድረግ ማለት ከሸበተው ሽበትም ያምራል። በጣም ነው የሚያምርባቸው ወንዶች ደግሞ ሲሸበት ማለት እኔም እዚህ ጋር ጀምሩኛል አሉ። እስካሁን ጠጋ ብለሽ ብታይ እየመጡ በተፈጥሮ በዘሬ ጥቁር ነው የአባቴን ፀጉር እስከ መጨረሻው ድረስና ነው እንጂ ይመጣል። ሲመጣ አክሴፕት። ራሰ በራነት የወንዶች የጭንቀት ነምበር 1 ነው ይባላል። የጭንቀት ምክንያት ግን ከገባ ይግባ። ታትስ ኦኬ። ያምራል ደግሞ ራሰ በራሙ አሁን ሙሉ በሙሉ መላጣ የሆኑ ሰዎች አላይሽ በጣም ያምርባቸው። ታትስ ኦኬ አክሴፕት ማድረግ እና ከእድሜ ጋር የሚመጡት። 6ኛው በጥንቃቄ ነው የምናገረው፣ ያው ጓደኞቼ ስላሉ ብዙ እንዳይቀየሙኝም። እቺ እንትኗን እቺ ቤሊፋት ቦርጭ እሷን እንደው ትንሽ ማሳነስ
በተለይ ደግሞ በየአመቱ እየጨመረ ሲመጣ አንዳንዶች ለክራቫት ቆንጆ ነው ይላሉ። ወንዶቹ ጭራሽ ለማጥፋት አይሞክሩም። ለክራቫት ትቀመጥበታል ያምራል ይላሉ ጓደኞች። ከዛ ሌሎቹ ደግሞ እንዲህ እያሹት ነው የሚያወሩት። የጥሩ ኑሮ ምልክት አድርገው እንዲህ እያሹ ነው የሚያወሩት። እነሱ ናቸው የሚያስቁኝ። እና እንደዛ ባይሆን ቢያንስ እየጨመረ ባይመጣ ሊሚት ቢያደርግ አንዳንዴ ከሸሚዝ ቁልፍ ጋር እየታገለ ምናምን ከዛ በዛ ላይ ደግሞ ምንም እርምጃ ይወስዱበት እና እሷ ትንሽ ብትቀንስ አሪፍ ነው፣ ጥሩ ነው እያስባለሁ። ሳይዙ ባይጨምር። መጨረሻ 7ኛው አነጋገር ላይ ይህም የውጭ ውበት ነው። አንድ ሰው የሚገመትበት ነው አነጋገሩ። ራፍ ባይሆን ተዘርገው ለምባይ ነው ተወደዛ ዞር በል ለምባይ ነው። ትንሽ የተመረጡ ቃላትን አስቦ መናገር። ይህ ግልፍተኛና ራፍ ባይሆኑ ደስ ይለኛል። ስለዚህ ለወንድሞቼ ደግሞ መክረው ይህን ነው። በጣም ንጽህናቸውን ከጠበቁ ብላቸው አለማሸብረቅ፣ ፕሬዘንተብል ለቦታው የሚገባውን ልብስ መልበስ፣ ለታይታ ምንም ነገር አለማድረግ፣ ከእድሜ ጋር የሚመጡ ለውጦችን ማስተናገድ፣ ከተቻለችን ቦርጯን ትንሽ መቀነስ፣ ከዛ አነጋገር ላይ ማለት ነው። ከዛ ያለበለዚያ ከዛ ውጪ ብዙ አይፈጅም። አንድ የገጠመኝን ልንገርሽና ልጨርስ። የዛሬ 20 ምናምን ዓመት ነው እና እቃ ልገዛ ገብቻለሁ። ከዛ እቃ የምትሸጠዋለች እንደዚህ እቃ እየጠቀለለች አታየኝም፣ እኔ እየጠቀለለች ቆንጆ ወንድ አለች። በጣም ያስጠላኛል አለች። ምን አልኩት? ቆንጆ ወንድ በጣም ያስጠላኛል አለች። እሺ ለነገሩ እኔ አይመለከተኝም፣ እቃዬን ስጭሽ። ሌላ ሰው አናዷት መሆን አለበት። ምክንያቱም ይዤ እቃዬን ወጣሁና ቆንጆ በጣም ያስጠላኛል። አሁን ቅድም ያለው ነው ፐርሴፕሽን ነው። እና ግን ብዙ አይፈጅም። ወንድ ንጹህ ከሆነ ዲሰንት ከሆነ ኤሌጋንት ከሆነ በቂ ነው።